ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ቶሎ ብዬ ነው ቪዲዮ ማውራት የምፈልገው፣ ምክንያቱም ቪዲዮ መቅረጽ ስለማይቻል ስለማለቅ ዝም ብዬ ነው አሁን የምለቀው ማለት ነው። ካያችሁት እንዳታልፉኝ ማለት ነው። ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ውድ ተመልካቾቼ ዛሬ ቀለል ያለ የዶሮ አሰራር ላሳያችሁ ነው። ሁለት ጊዜ ነው የሰራሁት። በጣም ጣፋጭ ቀላል የሆነ ምግብ ነው ወይንም ዶሮ ነው ማለት ነው። እዚህ ጋር አጥንት የሌለው ዶሮ ቆራርጬ በዚህ መልኩ አዘጋጅቻለሁ። እዚህ ጋር ያረኩበት እንትን ለዶሮ ይሄው ይሄ ኦርጋኒዮን ይባላል። ይሄ ደግሞ የድንች ቅመም ነው። ይሄ ደግሞ ብላክ በርበር ይባላል። ይሄ ደግሞ የኛ ሚጥሚጣ ፍልፍል ሀር ይባላል ማለት ነው። ይሄም ደግሞ ብላክ በርበር ነው የሚባለው። እዚህ ጋር ደግሞ ነጭ ሽንኩርት የተፈጨ አዘጋጅቻለሁ፣ ግን ትንሽ ነው የጨመርኩበት። እዚህ ጋር ቀይ ሽንኩርትና ኩዝበራ፣ ይሄ ቃራ፣ ነጭ ሽንኩርት አዘጋጅቻለሁ። ተከታተሉኝ። እዚህ ጋር ያረኩበት ግብአቶች አሳይቻችኋለሁኝ። እዚህ ጋር ድስቴን ጥጃለሁ። እንደዚህ አድርጌ የምጨምረው ይሄ የራሳቸው ቅቤ ነው፣ ዝብዳ ወይንም ካላችሁ እናንተ በፈለጋችሁት ማድረግ ትችላላችሁ ማለት ነው። ከወደዳችሁት አትርሱ ላይክ እና ሰብስክራይብ ያደርጋችሁ አካችሁ። እኔ ሳይመቸኝ ሲቀር ስልክ ይዤ ሳይመቸኝ ሲቀር ቪዲዮ አለቅም። አንቺ ላይቭ ነው የምትገቢው፣ አንቺ ላይቭ ነው የምትገቢው፣ ቪዲዮ አትለቅም ወይ ትሉኛላችሁ። አይመቸኝም፣ ስለማይመቸኝ ነው። ይሄው ዝብዳውን እንደዚህ ያረኩኝ እጨምራለሁ። የራሳቸው ቅቤ ከሌላችሁ በፈለጋችሁት ዘይት መስራት ትችላላችሁ። በነገራችን ላይ ወላሂ በጣም ነው የሚጣፍጠው። አንድ ቀን ነው ያየሁት፣ ትወዱታላችሁ እንደምሰራው ከሰራችሁት ማለት ነው። ከዛ ቀጥሎ ትንሽ ዘይቱን እንደዚህ አድርጌ አብሬው ለማብሰል አደባልቄ አረገዋለሁ። ከዛ ሀባይ ከዛ ይላችኋለሁ። ከዛ የምጨምረው ግብአቶች አሳያችኋለሁ። እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ቀይ ሽንኩርት አለ። እሱ ስልክ ይዤ ማውራት በነገራችን ላይ እሱን እንደዚህ እያደረኩ ጨምራለሁ። ይሄ ቀይ እስከሚሆንልኝ ድረስ እንደዚህ ያሸዋለሁ። እባካችሁ ያው አቆራርጬም ብለቀው እያያችሁ አትለፉኝ። ላይክ እና ሰብስክራይብ አድርጉ፣ አይከፈልበትም በቅንነት። ኢንሻአላህ ትወዱታላችሁ ብዬ እገምታለሁ። ይሄ እንትን የባሮ ቅጠል ነው። አዎ የኩዝበራ ቅጠል ማለት ነው። ስታስቀምጡት ይበላሻል። እኔ ግን ወዳው እንደመጣ ፍሬሹን ቆራርጬ ፍሬዘር አደርገዋለሁ። ይሄ ውሃው የሚወርደው የፍሬዘሩ ውሃ ነው ማለት ነው። ከዛ ደግሞ እንደዚህ ካረኩኝ በኋላ ውሃ አይጨመርም፣ በራሱ ነው የሚበስለው። ትንሽ ቀይ እስከሚሆንልኝ ድረስ ጠብቀዋለሁ። አብረው ይበስላሉ እስከሚሆንልኝ ድረስ። ይሄን ዘባዲሉን ያረኩበትን ቆሻሻ አይነዳለሁ። ከዛ ቀጥሎ ሀባይቢ አንድ አይነት ሁለት አይነት ምግብ ነው። እኔ ስራ የምትወተር ነው የምላችሁ በምክንያት ነው። 3 አይነት 4 አይነት ምግብ ነው የምሰራው። እዚህ ምግብ ሌላ ምግብ አዘጋጅቻለሁ። ሎሚ አለኝ፣ ሌላውንም አሳያችኋለሁ። በጣም ስራዬ የምትወተር መሆኑን አንዱን ስጨርስ አንዱን ነው፣ አንዱን ስጨርስ አንዱ ነው የምሰራው። በዛ ላይ ስልክ ይዛችሁ መቅረጽ ስለማትችሉ ቪዲዮ መቅረጽ አልችልም፣ ግድ ሆኖብኝ ነው። ከዛ እዚህ ጋር ሁሉንም እጨምረዋለሁ አንድ ላይ ከቃራይም ጋር አንድ ያደርጋለሁ። እስከ መጨረሻው ተከታተሉኝ። ረጅምም ቢሆን ቪዲዮ እባካችሁ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ትንሽ ስልክ ይዤ
ማንካካት ስላልቻልኩኝ ትንሽ ይበስልልኛል። ከዛ እከድነዋለሁ ትንሽ ቀይ እስከሚሆንልኝ ድረስ ቆሻሻዬን አነሳለሁ። ከዛ ወዶችዬ ይሄ ያያችሁት ቅጠል ይሄ ነው። ይሄ ኩዝበራ ነው የማውቀው በነገራችን ላይ። አዎ የድንብላል ቅጠል መጣልኝ። ስሙ የድንብላል ቅጠል ነው። ኩዝበራ በአረብኛ ነው፣ የድንብላል ቅጠል ደግሞ በእኛ ነው ማለት ነው። ስለዚህ ምግብ ማዘጋጅበት እቃ አዘጋጅቻለሁ። ይሄ ተሰርቷል፣ ይሄ ደግሞ አልተሰራበትም። ያልተሰራበትም ብዙ አይነት ምግብ ነው የምሰራው ብያቸዋለሁ። እዚህ ጋር ደግሞ ያዘጋጀሁት ፍሶሊያ ነው። ፍሶሊያ ማለት በእኛ ሀገር አይበላም በነገራችን ላይ፣ የውስጡን ነው የምንበላው። የውስጡን ቦሎቄ ነው የሚባለው። የቦሎቄው የውስጡን ነው የምንበላው። እነሱ ግን ከስጋ ጋር አድርገው ከሽንኩርት ጋር ምናምን አድርገው እርጥቡን ፍሶሊያ ይበሉታል ማለት ነው። ስለዚህ ቆይ አሳያችኋለሁኝ። አላህ ይሁነን፣ አላህ ይርዳን ውዶችዬ። በነገራችን ላይ የመዳን ቀቦች ከስንት ሙቀት ውስጥ ሆናችሁ፣ እኔ አሁን በጣም ሞቆኛል። ምግቤን እያበሰልኩ ነው ያለሁት። ብዙ ነገር ያለብን ሰው ነን። ሰው ሲጫወት ሲስቅ ምንም እንደሌለብን ነው የሚመስላችሁ፣ አለብን ማለት ነው። ከዛ ውዶችዬ እንደዚህ ከሆነልኝ በኋላ አያችሁ በእንፋሎቱ እንደዚህ ከሆነልኝ በኋላ ትንሽ ዋቤት ሽታው ብታይ የነጭ ሽንኩርቱና ይሄ የእንትን የድንብላሉ ቅጠል ዋው ነው። እውነቴ ነው ዋው። በዚህ ማረገው ግባት ደግሞ እዚች ጋር ከሱ ጋር መሰራበት ድንች እንደዚህ አዘጋጅቻለሁ። መጀመሪያ ላይ ዘይት አርጌ ሽንኩርት ማለቴን ድንቼን ልጬ እንደዚህ ከታትፌ ቆራርጬ ዘይት ትንሽ ጨምሬ በዚህኛው አብስየዋለሁ። እባካችሁ አበረታቱኝ፣ ላይክ አድርጉኝ፣ ታብ አድርጉኝ። በነገራችን ላይ የእውነቴን ነው። ብዙ ጊዜ እኔ ማልነግራችሁ ነገር ቢሆን በጣም ስራ ይበዛብኛል። ቪዲዮ እኔ የምግብ ሰራተኛ ነኝ። ቪዲዮ መቅረጽ ስለማልችል ቪዲዮ አልቀርጽላችሁም እንጂ ላይቭ የምገባው ግድ ሆኖብኝ ነው ማለት ነው። ወድጄ አይደለም የሚታየው፣ ሲጀመር ቪዲዮ ነው። አበረታቱኝ፣ እኔም የእናንተ ቅመም ነኝ። እባካችሁ ላችኋለሁ። እንደዚህ ያረኩኝ አሳያችኋለሁ ከተመቸኝ አንዳንዴ ማለት ነው። ሽታው ልነግራችሁ አልችልም። የባሮ ቅጠልና ማለቴ ይሄ ሎሚዬን እንደዚህ ጨምራለሁ። በጣም ጣፋጭ የሆነ ምግብ ነው የምሰራላችሁ ሀባይቢ። ከዛ ደግሞ ይሄንን ካራኩኝ በኋላ ከዚሁ ጋር የሚበስለው ምኑ ነው ላሳያችሁ። ወሬት ነው ተከታተሉ። እንደዚህ ያረኩኝ አብሬ ከቆያችሁኝ እስከ መጨረሻ አሳያችኋለሁ ወዶችዬ። ይሄንን ነገር ልክፈተውና ላሳያችሁ። ይኸው ማያ ሲለካ ለካ በእኛ የመዳም ቅመሞች ነው ለካ በሉ። አያችሁ ከስጋ ጋር ነው የሚበስለው። እንደዚሁ ነው የሚበስለው። በስለዋል። በጣም የሚጣፍጥ ነው። መቀነስና ቦርጫችሁን ምግብ ምናምን እንትን ስትፈልጉ የዚህን አይነት ምግብ ብሉ። ይሄንን ደግሞ አሁን ስልክ ስለያዝኩኝ መገልበጥ ስለማልችል ይሄ በክቶታል። መገለብጥበት ሳህን አዘጋጅቻለሁ። እዚህ ጋር ነው መገለብጥበት። ይሄ ደግሞ ያኛው ምግብ ነው የምሰራበት። እባካችሁ አበረታቱኝ፣ ላይክ እና ሰብስክራይብ እያደረጋችሁ ማለት ነው። አይከፈልበትም። ከዛ ሎሚዬንና ሽንኩርቴን ነጭ ሽንኩርቴን እንደዚህ ካረኩኝ በኋላ ይሄንን ዶሮዬን አረጋለሁ። ዶሮውን ውሃ አልጨምሩም ብያቸዋለሁ። ቢስሚላህ ስልክ ዞ መቅረጽ እውነቴ ነው በጣም ነው የሚያስጠላው። አንድ እጅ ብቻ ነው የሚንቀሳቀሰው። ከዛ ዶሮዬ ውሃ ሳልጨምር እንደዚህ እሳቴን ከፍ አድርጌ በራሱ ሰዓት እንደሚበስል አደርገዋለሁ። ተከታተሉኝ ምን አይነት ዶሮ እንደሚሰራ።
እሳቴን ትንሽ ጨምራለሁ። ከዛ ደግሞ ቆሻሻዬን አነሳለሁ። ከቻልኩኝ ይሄን በአንድ እጅ መገልበጥ ስለማልችል ነው ገልብጬው አሳያችኋለሁ። ይሄንን ነገር ማለት ነው። እባካችሁት ላይክ እና ሰብስክራይብ እያደረጋችሁ ማበረታቱኝ። አልችልም እዚው ነበረ በአንድ እጅ አልችልም። ስለማልችል እንግዲህ በሁለት እጅ መሆን አለበት። ገልብጬው ከገለበጥኩት በኋላ በላይ ላይ ብላክ በርበራ አረጋለሁ። ከፈለጋችሁ ኩዝበራ ማድረግ ትችላላችሁ። ለዲኮር ነው የሚበላው፣ እንደዚህ ነው ማለት ነው። ይሄ ቦሎቄ ነው። ቦሎቄ እኛ ሀገር ቦሎቄ ነው የምንለው። መቼም እኛ የምንበላው የውስጡን ነው፣ እነሱ ግን ሁሉም ነው የሚበሉት። ተከታተሉኝ ሀባይቢ። እንትኑን ልስራ ዶሮውን ማለት ነው። ይሄንንም እባካችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እኛ የመዳን ቅመሞች ወላሂ በጣም ከባድ ነው ስራችን። ሙቀት ይላችኋለሁ ቪዲዮ እንሰራለን ብለን ብዙ ነገር አይመቸንም ማለት ነው። እኔ የምግብ ሰራተኛ ነኝ፣ ምግብ ነው የምሰራው፣ ግን አይመቸኝም። ስለ እውነቴ ነው መስራት መቅረጽ አይመቸኝም። ውስጡ ቀይ እስከሚሆንልኝ ድረስ እጠብቀዋለሁ ዶሮዬ። ከዛ ደግሞ አሳያችኋለሁ። ተከታተሉኝ። በጣም ጣፋጭ የሆነ ምግብ ነው ወዶችዬ። የእውነት ከላይ ላዩ ቅድም የጠበስኩትን ድንች አረገዋለሁ ለዲኮር። በጣም የሚጣፍጥ አሪፍ የሆነ ምግብ ነው። ተከታተሉኝ እስከ መጨረሻው እባካችሁን። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ደግሞ ምግብ ያጣፍጣል። በነገራችን ላይ እኔ በበቀደም ናናና ይሄ ማለት ናናና ኩዝበራ ሽታው ሰዓት እንኳን ባለፋችሁ የምትበሉበት ሰዓታችሁ እንደዚህ የምትወዱት ለእናንተ ሳይሆን ለሆነ ሰው ለራስ አንልም። እኛ የመዳን ቆሞች ለራሳችሁ ሁኑ ያልኩኝ ነው እንጂ ለኔ ብዬ አይደለም። እናንተ ማስቀየምላችሁ ዛሬ አረቢት የምትሰሩት ብር እጃችሁ ላይ ሆኖ ሊታይ ይችላል። አገራችሁ ስትገቡ ግን አንድ 80 ብርና 70 ብር ሆኗል። እናንተን ሁኑ እንደዚህ ጠብ አድርጋችሁ የነገ እጣሽ ማልቀስ የደም እንባ ማልቀስና ያልምሮ በሽተኛ ነው የምትሆኑት ማለት ነው። እንግዲህ ላይቭ ያወራሁኝ ብዙ ነገር ስላለ ነው ማለት ነው። እባካችሁ በረታችሁ ላይክና ሰብስክራይብ እያደረጋችሁ አይከፈልበትም ብላችኋለሁ። አብሬ ለውና ከዛ በኋላ እስከ መጨረሻው ተከታተላችሁ እኔም ማልቀታለሁ ያሳቻለሁ። የሚጨመርበት ነገር የለም። በስሎ እንደዚህ አይነልኝ መገደል ነው። ከዛ ድንቹን መጨመር ነው እላችኋለሁ። ወዳችኋለሁ። ከኔ ወጣለ ሱፋኑ በይወደዳችሁ አበረታቱኝ። ላይክ አድርጉኝ፣ ሼር አድርጉልኝ። አይከፈልበትም። እኔም የእናንተ ሆነ እሳት ውስጥ ስንቃጠል ለምን ነው ላላበረታታችሁ? ለማን ነው የምታበረታቱ? ባይ አላህ ከእናንተ ጋር በድጋሚ መጣሁላችሁ። ግን በነገራችን ላይ ሐባይቢ ብዙ ጊዜ ሰርቼ ያሳይቻችኋለሁ። ይሄ ነገር የማይቀር እዳ ነው፣ የማይቀር እዳ ነው። ይሄ ነገር ሲሰራ ምግብ ሲሰራ ይሄ ነገር የማይቀር እዳ ነው ማለት ነው። ይሄንንም ያው ወደ ኦቭኔ ልከት ነው። ሌላው ምግብ ጨርሻለሁ።
ላሳያችሁ። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም እላችኋለሁ ሀባይቢ። ቅንነት ለራስ ነው ይባላል። ይሄ ነገር በነገራችን ላይ አይወፍርም ይላሉ። ቀላል የሆነ ምግብ ነው። አይወፍርም የሆነ አለ አይደለ? አይከብድም ሲበሉት። ባድንጃን ነው። ባድንጃንና ዶሮ የተፈጨ እንትን ለሃም መፍሩም ነው። እሱ ነው እላችኋለሁኝ ሀባይቢ። እስከ መጨረሻው ስለተከታተላችሁኝ አመሰግናችኋለሁኝ። እወዳችኋለሁ። ላይክ እና ሰብስክራይብ እያደረጋችሁ ብዙ አይነት ምግብ ነው የሚሰራው ብዬ ነግራችሁ ነበረ። አየኛ ነገር አየሸቃዲት ነገር አየቅሞም ነገር አያልፍልን እንደዚሁ ድካም ብቻ በስ አልሐምዱሊላህ ማለት ነው። ተከታተሉ።